በራስ መተማመን ሴልፍ ኮንፊደንስ ደረጃ ምን ይሰማቸዋል? ተጨባጭ ምሳሌ። አንድ ዝቅተኛ በራስ መተማመን ከእኔ ምንም አልችልም፣ ሌሎች ይሻላሉ አይሰራልም ከበፊት ለፊት መናገር የማይችል ራሱን ዝቅ የሚያደርግ ሁለት መካከለኛ ብዙዎቹ ሰዎች የሚገኙበት። አንዳንድ ጊዜ እችላለሁ፣ አንዳንድ ጊዜ አልችልም በተወሰኑ ሁኔታዎች ብቻ ደፋር የሚሆን ሶስት ጤናማ ነው። የአስተሳሰብ ለውጥ ማድረግ ውስጣዊ ንግግርህን አስተካክል አልችልም ወይም ቢሳሳትስ የሚሉ አሉታዊ ሐሳቦችን ሞክረዋለሁ እና ከስህተት የማራለሁ በሚሉ አዎንታዊ ንግግሮች ተካቸው። ስህተት መስራት የመማሪያ መንገድ እንጂ የውድቀት ምልክት እንዳልሆነ እመን። ትናንሽ ስኬቶችን ማከበር ትልቅ ግብ ላይ ለመድረስ መጀመሪያ ትናንሽ ነገሮችን ማከናወን ይገባሃል። ለቀኑ ያቀድከውን ቀላል ሥራ ስታጠናቅቅ ራስህን አመስግን። እነዚህ ትናንሽ ድሎች በሂደት ትልቅ በራስ መተማመንን ይገነባሉ። ዕውቀትና ክህሎትን ማዳበር በምትሠራው ሥራ ወይም በምትናገረው ርዕስ ላይ በቂ ዕውቀት ሲኖርህ በራስ የመተማመን መንፈስህ በራሱ ይጨምራል። ሁልጊዜ አዳዲስ ነገሮችን ለመማር ዝግጁ ሁን። ማስታወሻ፣ በራስ መተማመን ማለት አለመፍራት ማለት ሳይሆን እየፈሩም ቢሆን ወደፊት መራመድ ማለት። አስተውሉ። በራስ መተማመን ማለት ራስን ያለ ፍርሃት ማስተዋወቅ ማለት ነጩ ያለንን ችሎታ ያለ ፍርሃት መግለጽ ነጁ። ለዛሬ እንዲህ ካልን በሚቀጥለው ሰፋ ያለ ነገር እናቀርባለን። እስከዛው መልካም ቆይታ።